ሰላም ለእናንተ ይሁን የተወደዳችሁ የተከበራችሁ ቻናሌ ቤተሰቦች ባላችሁበት ሁሉ ሰላምን እመኝላችኋለሁ። እኔን ለማታውቁኝ ወንድማችሁ ጆን ይባላለሁ። ዛሬ ወደ እናንተ ይሄንን ቪዲዮ ይዤላችሁ ሲቀርብ ሁለት ሐሳቦችን ልነግራችሁ ላሳውቃችሁ እወዳለሁ። እሱ ምንድነው ካላችሁ መነሻ የምናደርገው ሮሜ መጽሐፍ ምዕራፍ 12 ቁጥር 1 ላይ ሲናገር ሐዋርያ ጳውሎስ ሁለት ሐሳቦች ላይ አተኩሮ ስለምናገር እሱን ነው ዛሬ ደግሜ እኔም ደግሞ ማካፈላችሁ። እሱ ምንድነው ካላችሁ የአይምሮ መታደስና የልብ መለወጥ የሚሉ ሐሳብ ሁለት ሐሳቦችን ሐዋርያ ጳውሎስ በሮሜ መጽሐፍ ምዕራፍ 12 ላይ ሲያስቀምጥ እንግዲህ ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ፍጹም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ በአይምሮ መለወጥ ተለወጡ ብሎ ሁለቱን ሐሳብ ሲያስቀምጥ የአይምሮ መታደስ የልብ መለወጥ የሚሉ ሐሳብ መሰረታዊ ለአንድ ክርስቲያን እንዲሁ ደግሞ ስለሰው ልጅ የሚያስፈልግ ሁለት መሰረታዊ ሐሳብ ነው። የአይምሮ መታደስ የልብ መለወጥ ለአንድ ሰው በጣም እጅግ አስፈላጊ ስለሆኑ በሁለቱም ሐሳብ ላይ በጥቂት ደቂቃ ባለች በዚህ ደቂቃ ላይ በደንብ እንድትማሩ እንድትረዱ እፈልጋለሁ። እሱን አሁን የምንመለከት ይሆናል። አብራችሁን ቆዩ። ስለዚህ የአይምሮ መታደስ ብለን ስንጀምር አይምሮ ምን እንደሆነ አስቀድመን ልናውቅ ያስፈልጋል። አይምሮ በምናነሳበት ሰዓት ላይ የሁላችንም አይምሮ እኩል ያስባል ወይ እኩል ይሰራል ወይ እኩል ይገነዘባል ወይ? ስለዚህ ሁላችንም አይምሮ እኩል ቲንኪንግ አለ ወይ? አይደለም። እያንዳንዳችን አይምሮ ክፍል ላይ እያንዳንዱ በአይምሮ ላይ በጣም ይለያያል። ያ ማለት አይምሮ ማለት የምንልበት ሐሳብ ስናነሳ የሐሳብ መንገድ ነው፣ አመለካከት ሊሆን ይችላል። የአይምሮ ሁኔታ በምናይበት ሰዓት ላይ አዲስ ለውጥ ሊሆን ይችላል። ስለዚህ አይምሮ መታደስ መንገዶች ከሆኑ መካከል አንደኛው አይምሮ ማሰላሰል። ይሄ ሞቲቬት የምናደርገው ሞቲቬት ነው የምንለውና ሞቲቬት የምንለው ነገር ይሄ ማሰላሰል አይምሮን ለማረጋጋት ወይም ግልጽነት ለማግኘት የሚረዳን አንድ ልምምድ ክፍል ነው። ለምሳሌ የአይምሮ ልምምዶች ስንመለከት ሞዲፍላንስ የምንለው በእንግሊዘኛ ይሄ የአሁኑ ወይም ጊዜ ሙሉ በሙሉ የምንገነዘብበት የመቀበል ልምምዳችን ነው። የአይምሮ ልምምዳችን ነው ብለን ስናነሳ ደግሞ ይሄ አሉንታዊ አስተሳሰብ ሊሆን ይችላል። ፖዚቲቭ ቲንኪንግ የምንለው አይምሮ ላይ አሉንታዊ አስተሳሰቦች ብለን ምናነሳ አስተሳሰቦች ላይ የሚያተኩረን የሆነ ድብቅ ክፍል አለ። ያ ማለት አዲስ ዕውቀት ለማግኘት ለምሳሌ ለርኒንግ ኒው የምንለው ይሄንን ቲንኪንግ ለማግኘት የአይምሮ ተለዋጭነት ያስፈልጋል፣ መለወጥ ያስፈልጋል። ይሄ መለወጥ ደግሞ የምናገኘው ምናልባት በተለያዩ ነገር ላይ የአይምሮ ለውጥ የምናገኝበት አይደለም። መጽሐፍ ሲናገር በአይምሮ መታደስ ተለውጡ እንጂ ይሄን ዓለም አትምሰሉ ስል በዚህ ዓለም ላይ አይምሮአችን በተለያዩ ነገሮች ላይ ሊያዝ ወይም ሊሞላ ይችላል። የተለያዩ ነገሮች አይምሮን ሊይዝ ይችላል። ያ ማለት መለወጥ የምንችለው እንኳን አይምሮ ላይ ያስገበነው ነገር የምናስወጣው መልካምነት ምንድነው ከመቃቃሉ ጋር ነው። ስለዚህ ለዛ ነው ሐዋርያ ጳውሎስ ሮሜ መጽሐፍ ላይ ይሄንን ያስቀመጠን በአይምሮ መታደስ ተለውጡ እንጂ አለ። ቁጥር 1 ላይ ሲናገር እንግዲህ ወንድሞቼ ሰውነታችሁን እግዚአብሔር ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ኃይል ለምናችኋለሁ ብሎ አሁን እየለመነን ነው ያለው። ከልመና በኋላ እርሱም አለ ለአይምሮ የሚመች አገልግሎት ነው አለ። ይሄ አገልግሎት ስናስብ ሰውነታችን ለእግዚአብሔር እንድንሰጥ የሚያደርግ ነገር ነው። ይሄ ሕያው ነው ቅዱስ መስዋዕት አድርገን የምናቀርብ አይምሮአችን መለወጥ የመጀመሪያ ነው። ለልባችን መለወጥ ምክንያት የሚሆነው አይምሮ መለወጥ ነው። አይምሮ የተለወጠ ሰው ወደ ልቡ መለወጥ ይመጣል። ልቡ ተለውጦ አይደለም አይምሮ የሚለወጠው፣ እንዳትሰወዱ። አስቀድሞ አይምሮአችን ሊለወጥ ይገባል። አይምሮአችን የሚለወጠው ደግሞ ንጹህ በሆነው በእግዚአብሔር ቃል ብቻ ነው። ስለዚህ አይምሮአችንን የምንለውጠው በእግዚአብሔር ቃል ነው ማለት ነው። እግዚአብሔር ቃል በመናጠናበት በመገነዘበት በማሰላሰል እግዚአብሔርን ቃል ደግመን በመናይበት ሰዓት ላይ ስለዚህ ከምን እንወጣለን? ከጭንቀት ነፃ እንወጣለን። የአይምሮ ግልጽነት በአይምሮ ላይ ፍሪ የሆነው አይምሮ ድብቅ ክፍል እናገኛለን። ስለዚህ ያ እየጨመረ ስሜታችን እየተቀያየረ ስሜታችን እየተሻሻለ ከቀን ወደ ቀን እየተለዋወጥን የምንሄደው የአይምሮ መለወጥ ነው ማለት ነው። ስለዚህ አይምሮ መታደስ ጤናማ አስተሳሰብን እንድናመነጭ ያደርጋል ማለት ነው። አይምሮ የተለወጠ ሰው አስተሳሰቡ ጤናማ ነው። ውስጡ ውጭ ሁሉ ነገሩ በጣም የተለወጠ ነው። አስቀድሞ አይምሮአችን ለውጥ በጣም ያስፈልጋል። አይምሮ ከተለወጠ በኋላ ቀጥታ የምንሄደው በልብ መታደስ ውስጥ እንገባለን ማለት ነው። ስለዚህ በልብ መታደስ የሚለው ሐሳብ ስናይ ስሜታዊ ፈውስ ነው። ይሄ ስሜታዊ ፈውስ ነው የምንለው ከቁስላችን ነው ይዳን ነው። ልባችን ላይ የተለያዩ ነገር ነው ያስቀመጠው። አይምሮ አስቀድሞ ስላስቀመጠበት ስላልተመለሰ ነው ልባችን ያልተመለሰው። አይምሮ ከተመለሰ በኋላ ልብ ይመለሳል። ስለዚህ መንፈሳዊ ለውጥ ነው የምናደርገው። የእግዚአብሔር ፍቅርን ምሕረትን የምንቀበልበት የምንገነዘብበት የምንከታተልበት መንገድ ይሆናል ማለት ነው። ስለዚህ ይሄ
በልብ መታደስ የሚሉ ሐሳብ አራት መሰረታዊ ጉዳዮች አሉ። አንደኛ ስሜት ፈውስ ይባላል። ሁለተኛ መንፈሳዊ ለውጥ ነው። ሶስተኛ የሥነ ምግባር ለውጥ ነው። አራተኛ የአመላካት ለውጥ ነው። ለምሳሌ ስሜታዊ ለውጥ ብለን የምናስበው የተለያዩ ቁስሎች፣ ትዝታዎች እና አይምሮአችን ውስጥ ያሉ ነገሮች ናቸው። ስለዚህ ይሄ ይቅርታ እንዳናደርግ ሰላምን ልምድ እንዳናገኝ ያደረገ ነገር ነው ማለት ነው። ስለዚህ መንፈሳዊ ለውጥ ነው የሚሉ መጽሐፍ የእግዚአብሔርን ፍቅርና ምሕረትን መቀበል ከእርሱ ጋር ጥልቅ ግንኙነት መፍጠር እና የንስሐ ህይወት የእምነትን የአዲሱን ህይወት ልምምድ የምንቀበል መንገድ ነው። ለዛ ነው መንፈሳዊ ለውጥ ያለው። ስነ ምግባራዊ ለውጥ የምንለው አዲስ ስነ ምግባራዊ ለውጥ ሴቶች የሚባለው ምክንያቱም እነዛ ምንድነው በታማኝነት መኖር እና ከራስ ወዳድነት ማለፍ ለሌሎች አሉንታዊ ሐሳብ ነው ለሌሎች መትረፍ የምንችልበት ነው። ሌላው የአመላካት ለውጥ ነው የሚባለው መጽሐፍ ላይ ለህይወት አዲስ አመላካት ለውጥ ነው የሚባለው ተስፋ ሲኖረን ደስታ ሲኖረን እና አሉንታዊ የሆነ ሐሳቦች ምክንያቱም ነገያችን የምናይበት የምናሻቀይበት አይምሮአችን በጣም ግልጽ የሆነ መነጽር ሲኖረን ማለት ነው። ስለዚህ በልብ መለወጥ የሚሉ ሐሳቦችን በመናነሳበት ላይ አንድ ሰው ለልብ መለወጥ ራሱ ፍቃደኛ መሆን አለበት። አንደኛ የተሻለ ግንኙነት ለመፍጠር ይቅርታን ለማድረግ እና ፍቃደኛ ሲሆን ነው የውስጥ ሰላምን ለማግኘት። ስለዚህ ከቁጣ ከተለያዩ ከንዴት ራሱን ለመውጣት ሰላምን ደስታውን ሲሽ ማለት ነው። እነዛ ነገሮች እና ለልብ ለውጥ ያመጣሉ። የተሻለ ውሳኔ ማድረግ ምክንያቱም የተሻለ ውሳኔ እና ግልጽ የሆነው አይምሮን መፍጠር የሚችልበት መንገድ ነው ማለት። ስለዚህ የተሻለ ስብዕና ሲኖር ማለት ነው። ስለዚህ ከነዚህ ነገሮች እና እንዴት አድርገን ነው ልብን መለወጥ የምንችለው ብለን ስናስብ ራስን እንመርምረው። ምክንያቱም ለምንድን ነው ልባችን እና በዛ መለወጥ ውስጥ እንዲገባ አይምሮአችንም እንዲታደስ ምን ማድረግ አለብን? ስለዚህ ጸሎት መጸለይ አለብን፣ ይቅርታ ማድረግ አለብን፣ በፍቅር ልንመላለስ ይገባ፣ በትህትና መመላለስ። ስለዚህ ይሄንን ከእግዚአብሔር ጋር ያለን መናገር እርዳታ መጠየቅ አለብን። ልባችን እንዲፈወስ፣ ልባችን እንዲቀና፣ ልባችን እንዲመለስ ስለዚህ በእግዚአብሔር ፊት ላይ በጸሎት መሆን ወሳኝ ነገሮች ናቸው ማለት ነው። ስለዚህ ትህትና ሊኖር ይገባል። ዝቅ ብለን ራሳችን እግዚአብሔርን ፍቃድ መቀበል ልባችንን መክፈት ያስፈልጋል ማለት ነው። ስለዚህ ቃሎቹን ማንበብ ከቃሉ ጊዜ ማሳለፍ ስለዚህ እና ከክፉ ልምምዶች መውጣት ማለት ነው። እነዛ ነገሮችን ካደረግን የልብ ለውጥ እናገኛለን፣ በአይምሮም ደግሞ እንታደሳለን ብዬ አስባለሁ። ዛሬ የአይምሮ መታደስና የልብ ለውጥ እና በእነዚህ መካከል ውስጥ ልናደርግ እንደሚያስፈልግ ነው እና የተረዳነው ማለት ነው። ስለሰማችሁ አመሰግናለሁ። እስከ መጨረሻ የቆያችሁ እና ከሰማችሁ በኋላ ኮሜንት ላይ መልእክት አስቀምጡ። ከሰማችሁ ሐሳቡ ጠቃሚ ሆኖ ካገኛችሁ ሌላ ሰዎችም ሼር አድርጉ። ዩቲዩብን ሰብስክራይብ ማድረጋችሁንም እንዳትረሱ ማለት ነው። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ባላችሁበት የጌታ ሰላም ጤንነት ከእናንተ ጋር ይብዛላችሁ። መልካምና ሰናይ ጊዜ ተመኘሁላችሁ። ጤና ይስጥልኝ።